በቢሊዮነሮች ዝርዝር ላይ ስማቸው ሳይካተት መቅረቱ ነው እየተነገረ የሚገኘው። ኢትዮጵያዊው ሼህ መሐመድ አላሙዲ ብሉምበርግ እንዳወጣው መረጃ ከሆነ የሀብት መጠናቸው 9.12 ቢሊዮን ዶላር እንደሆነ ቢያስቀምጥም ነገር ግን የፎርብስ የ2026 የቢሊዮነሮች ስም ዝርዝር ላይ ግን ስማቸው ሳይካተት መቅረቱ ነው እየተነገረ የሚገኘው። ይህ ነገርም በርካቶችን እያነጋገረ ነው የሚገኘው። እንደሚታወቀው ከዚህ ቀደም በተደጋጋሚ እንግዲህ በቢሊዮነሮች ዝርዝር ላይ ስማቸው ከግንባር ቀደሞቹ ማለት ነው ከ1 እስከ 10 ከሚቀመጡት ስማቸው እንደሚቀመጥ የሚታወቅ ነገር ነው። እንዲሁም ደግሞ ቢሊዮነር መሆናቸው የሚታወቅ ቢሆንም ነገር ግን በ2026 የቢሊዮነሮች ዝርዝር ላይ ሳካተታቸው መቅረቱ ነው እየተነገረ የሚገኘው። ከዚህ ቀደም ማለት ነው ከ2017 እስከ 2018 ባሉት ጊዜያት ውስጥ በሳውዲ አረቢያ የሚገኙት የሼህ መሐመድ አላሙዲ በእስር ቤት እንደነበሩ እንዲሁም ደግሞ በሳውዲው አልጋ ወራሽ በሆኑት መሐመድ ቢን ሳልማን የጸረ ሙስና ዘመቻ በሚያደርጉበት ሰዓትም እንግዲህ ሼህ መሐመድ አላሙዲ ከተያዙት ባለስልጣናት እንዲሁም ደግሞ ቢሊዮነሮች እና ከአልጋ ወራሾች ጋርም እንግዲህ በሆቴል ለ14 ወራት ታስረው እንደነበር የሚታወቅ ነገር ነው። ብሉምበርግም እንግዲህ ይህ ነገር ምናልባትም ተጽዕኖ አድርጎባቸው ሊሆን ይችላል የሚሉ መረጃዎችን እያጋራ ነው የሚገኘው። በተደጋጋሚም እንግዲህ ቢሊዮነር እንደሆኑ እንዲሁም ደግሞ እንደዚህ አይነት ዝርዝሮች ላይ የሚካተቱት የሼህ መሐመድ አላሙዲ በ2026 የፎርበስ ቢሊዮነሮች ዝርዝር ላይ አለመካተታቸው በርካቶችን እያነጋገረ የሚገኘው። በዚህ ጉዳይ ላይ ሀሳብ አላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሆንላችሁ።